ጤና ይስጥልን ውድ ተመልካቾቼ፣ ዛሬ ሁላችንም የምንወደውን አብዛኛውን ጊዜያችንን በቤታችን ውስጥ የምናሳልፍበትን ሳሎን እንዴት ወደ ዘመናዊ ማራኪ ቦታ መቀየር እንደምንችል በዝርዝር እናያለን። ዘመናዊ ዲዛይን ሲባል ውድ ዕቃዎችን መደርደር ሳይሆን ያለንን ቦታ በአግባቡ ተጠቅመን ዓይን የሚያርፍበትን፣ መንፈስን የሚታደስበትን ቦታ መፍጠር። ዛሬ የምንዳስሳቸው ነጥቦች አንደኛ የቀለም ምርጫዎች እናያለን። ሁለተኛ የቤት ዕቃዎችን አቀማመጥ፣ ሶስተኛ የብርሃን አጠቃቀሞቻችንን እናያለን። እንዲሁም ደግሞ ትናንሽ የሚመስሉ ግን ትልቅ ለውጥ የሚያመጡ ዲዛይኖችን የምናይ ይሆናል ማለት ነው። በመጀመሪያ ደረጃነት የምንመለከተው ወደ ግድግዳ ቀለም ነው። ወደ ግድግዳ ቀለም ስንመጣ ዘመናዊ ሳሎኖች በብዛት ኒውትራል የሆነ ቀለምን መጠቀም ይፈልጋሉ። ይህ ምን ማለት ነው? ገለልተኛ ቀለሞችን ልንላቸው እንችላለን። እነማን ናቸው ካልን ነጭ ቀለም፣ ግራጫ ወይም ቤዥ የምንለው ቀለም ቤቱን ሰፊና ንጹህ ያደርጉታል ማለት ነው። እዚህ ጋር ግን ቤታችንን ቀለም ስንቀባ ሁሉንም ግድግዳ አይነቶች አንድ አይነት ከማድረግ አንዱን ግድግዳ ብቻ ለየት ባለ ወይንም ጥቁር ሰማያዊ፣ ጥቁር ወይም የእንጨት አይነት ቀለም ያለውን በመቀባት ሳሎናችንን ግርማ ሞገስ መስጠት እንችላለን ማለት ነው። ወደ ብርሃን ደግሞ ስንመጣ ብርሃን ለዲዛይን ነፍስ ነው ይሉታል። ይህም ማለት ነው ለቤታችን በቀን የተፈጥሮ ብርሃን እንዲገባ ቀጫጭን መጋረጃዎችን መጠቀም፣ በምሽት ደግሞ ጣሪያ ላይ የሚሰቀሉ ስፖት ላይቶችን እና ጥግ ላይ የሚቆሙ ረጃጅም መብራቶችን በመጠቀም ሞቅ ያለ ስሜትን በቤታችን መፍጠር እንችላለን ማለት ነው። ወደ የቤት ዕቃዎች አቀማመጥ ስንመጣ በዋነኛነት የምናገኘው አንደኛው ሶፋ ነው። ሶፋ የሳሎን ንጉስ ነው በመባል ይታወቃል። አብዛኛው ጊዜ ሁላችንም ቤት ሳሎን ላይ የማይጠፋ ነገር ቢኖር ሶፋ ነው። ዘመናዊ ሶፋዎች ዝርግና ቀለል ያሉ መስመሮች አሏቸው። እነሱን ብትጠቀሙ ቤታችሁን ይበልጥ ዘመናዊ ያደርግላቸዋል። ለጠባብ ሳሎኖች ደግሞ ኤል ሼፕ ሶፋዎች ይመከራሉ። ኤል ሼፕ ሶፋዎችን ብትጠቀሙ ቤታችሁን ቀለል ያለ ውበትን ያጎናጽፈዋል ማለት ነው። በሁለተኛ ደረጃነት የምንመለከተው የቲቪ ስታንዳችን ነው። አሁን ላይ ትላልቅ ግዙፍ ቁምሳጥኖች ቀርተዋል። በቤቶቻችን ላይ ለቲቪ ማስቀመጫ የምንጠቀማቸው ቁምሳጥኖች ትላልቅ እንትኖች ቀርተዋል፣ ሼልፎች። ግድግዳ ላይ የሚለጠፉ የቲቪ ስታንዶችን ቦታ የሚቆጥቡ እንዲሁም ዘመናዊ የሚባሉ ናቸው። የኤሌክትሪክ ሽቦዎችንም የሚደብቁ ስለሚሆኑ በግድግዳ ላይ የሚለጠፉ የቲቪ ስታንዶችን ብንጠቀም ሞር ዘመናዊ ያደርገዋል ማለት ነው ሳሎናችን።
ቀጣይ የመሃል ጠረጴዛችን ነው። የመሃል ጠረጴዛችን ከሶፋችን ጋር መመጣጠን አለበት። ከሶፋችን ጋር ግዴታ ማች ማድረግ አለበት ማለት ነው። የምንጠቀማቸው ጠረጴዛ ከመስታወት የተሰሩ ቢሆኑ ወይም ከብረት ወይም ደግሞ ከማርበል ከእብነበረድ የተሰሩ ቢሆኑ ተጨማሪ ውበትን ያገኛሉ። ዘመናዊ ዲዛይን ተመራጭ ያደርጋቸዋል ማለት ነው። ሌላኛው ደግሞ ቤታችንን ሞር ዘመናዊ የሚያደርግልን ነገር ቢኖር ምንጣፍ ነው። ምንጣፋችን የሳሎን እቃዎቻችንን የሚያስተሳስር ምንጣፍ የሳሎን እቃዎቻችንን አንድ ላይ የሚያስተሳስር ነው። ምንጣፍ ስንጠቀም ምንጣፉ ማነስ የለበትም። ቢያንስ የሶፋው እግር ምንጣፉ መርገጥ አለበት፣ ማረፍ አለባቸው ማለት ነው። የመጨረሻዎቹ ውበቶች ለዘመናዊ ሳሎን ተፈጥሮን ወደ ቤት ማስገባት። ተፈጥሮን እንዴት ነው ወደ ቤት የምናስገባው የሚለው አንደኛው ያለ እጽዋት ዘመናዊነት የማይታሰብ ነገር ነው። ሳሎናችን እንዲያምር፣ ሳሎናችን ላይ ንጹህ አየር እንድናገኝ ተፈጥሮ ወይም እጽዋት በጣም አስፈላጊ ናቸው። ለምሳሌ እንደ ስኔክ ፕላንት የመሳሰሉ እጽዋቶች ንጹህ አየር እንድናገኝ በጣም ይረዱናል። ለቤታችንም ድምቀት ናቸው ማለት ነው። ሌላኛው ደግሞ ስነ ጥበብን መጠቀም ነው ወይም ጌጣጌጥ ግድግዳችን ላይ መስቀል ነው። አብዛኛው ጊዜ ብዙዎቻችን ቤት ላይ የሚተገበረው የተሳሳተ መንገድ ቢኖር በጣም ትናንሽ ፎቶዎችን በብዛት ግድግዳዎቻችን ላይ እንሰቅላለን። እንደዛ ከምናደርግ አንድ ትልቅ ጥራት ያለው ስዕል በመስቀል ሳሎኑን ክላሲ በማድረግ ልናሳምረው እንችላለን ማለት ነው። በመጨረሻ ብዙዎቻችን ልብ የማንላቸው የትራስ ልብሶችን ወይም ሶፋ ላይ የሚቀመጡ የትራስ ልብሶችን ነው። የትራስ ልብሶችን አብዛኞቻችን አንድ አይነት ቀለም ነው ያላቸውን ነው የምናለብሳቸው። እንደዛ ከምናደርግ የተለያዩ ቀለም ያላቸውን የትራስ ልብሶችን በማልበስ ሳሎናችን ሙቀት ይጨምሩለታል ወይም ውበትን ይጨምሩለታል። የተለያዩ ቀለሞችን ያላቸውን የትራስ ልብሶችን ብንጠቀም ሞር ቤቶቻችንን ዘመናዊ ያደርጉታል ማለት ነው። በዘመናዊ ሳሎን ላይ የምንጠቀማቸውን ግብአቶች በትንሹ እነዚህን ይመስላሉ። ያስታውሱ፣ ዲዛይን የእርሶ ምርጫ ነው። ቤቱ ደግሞ የእርሶ ማንነት መገለጫ ስለሆነ እርሶ የሚወዱትን ነገር መጨመር ይችላሉ ማለት ነው። ዛሬውኑ አላስፈላጊ እቃዎችን ከሳሎን በማስወገድ ይጀምሩ። ሰፊ ቦታ ማለት ሰላማዊ አእምሮ ማለት ነው። ሰላማዊ አእምሮ ለራሱ ያመቻቹ እንላለን። በመጨረሻ ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።